ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? በመላ ዓለም ያላችሁ እህት ወንድሞቼ፣ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሰሞኑን እንግዲህ በጣም ደስ ብሎኛል። እውነት ለመናገር ደስ ነው ያለኝ። እንግዲህ አርቲስት ገነት ንጋቱን እማያውቃት የለም። እኛ ልጅ እያለን በሞጋቾች በኢትዮጵያ ቴሌቪዥን ተከታታይ የቴሌቪዥን ድራማ ላይ እንግዲህ ተዋናኝ ነበረች አርቲስት ገነት ንጋቱ። እንግዲህ በቅርብ ጊዜም ደግሞ የራሷ የዩቲዩብ ቻናል ከፍታ የልቤ እውነት ይላል የዩቲዩብ ቻናሏ እና በዛ ላይ ህይወቷን የልጆቿን አባት እንዴት የተለያዩበትን ምክንያት በግልጽ ባትናገርም ግን እንደተለያዩ ስታወራ ነበረ። እና በጣም ነበር የሚያሳዝኑኝ መለያየታቸው። እሱ በተለይ እንግዲህ ፕሮፌሰር ነው የልጆቹ አባት እና በጣም ነበር እንትን የሚለው ልቤን ነበር እኔ እሷ እሺ ይሁን ግን የሱ በጣም እንደው ልቤን እንትን ያሳዝነኝ ነበር። እንደው ምን አለ አንድ ላይ ቢሆኑ እንደው መቼ ነው አንድ ላይ ቢሆን? እኔ ኮሜንት ራሱ የጻፍኩበት ወቅት አለ። እንደው አላህ እንደው አንድ ላይ ያርጋችሁ ብዬ ማለት ነው። እና ሰሞኑን ከተለያዩ ከ14 ዓመት በኋላ ሱብሃንአላህ እንግዲህ ከተለያዩ ከ14 ዓመት በኋላ አላህ ፈቅዶ ማለት ነው እንግዲህ አላህ መጥፎ ነገር ሳይገጥማቸው እሷን በሞት ሳትለይ እሱን በሞት ሳይለይ ልጆቻቸውም ሳይለዩ ማለት ነው ከተለያዩ ከ14 ዓመት በኋላ አንድ ላይ ሆነዋል። በልጆቻቸው ፊት ተሞሽረዋል። እኔ በጣም ደስ ነው ያለኝ፣ እውነት ደስ ነው ያለኝ። እንደው ደስ ይላል። ግን እንዳንድ የተለያየ ሰው እንዳንድ አንድ ላይ ኖሮ ተጋብቶ እንደተፋታ ሰው አይደለም ያላቸው ግንኙነት። በእርግጥ ይሄ የአርቲስት ገነት ንጋቱ ጥሩነት በቃ ጥሩነቷን እና አስተዋይነቷ ነው። በዚህ 14 ዓመት ከልጆቿ አባት ጋር ተለያይታ ስትኖር አንድ ቀን መጥፎ ነገሩን አውርታ አታውቅም። ከቤተሰቦቹ ጋር እንግዲህ ከልጆቿ አክስቶችና አጎቶች ጋር ራሱ ያላት ግንኙነት በጣም የሚያምር ነው። አሁን በቃ ሲናገሩ እያለቀሱ ነው፣ ወላሂ በጣም እያለቀሱ ነው። እና በጣም እንደ አይነትም የባል ቤተሰብ አለ እንዴ ብዬ በጣም ነው የገረመኝ ማለት ነው። እንደ አይነትም የባል ቤተሰብ አለ እንዴ? እንግዲህ ወንድሞቹም እህቶቹም ተለያይተዋል ከሱ ጋር ግን ያላቸው ግንኙነት በጣም ደስ የሚል ነው። እሷም ስትናገር እንግዲህ ከሱ ጋር ተለያየሁኝ፣ ከነሱ ጋር ያለኝ ግንኙነት እንዴት ነው ማቋርጠው? እነዚህ ሰዎች እኮ የልጆቼ አጎቶችና አክስቶች ናቸው። እና ብዙ ሰዎች ወይ ባልሽ ጋር ተለያይተሽ ከባል ቤተሰብ ጋር ከባል ወንድምና እህት ጋር ከባል ቤተሰብ ጋር ወይ ይሉኝ ነበረ። እኔ ልክ ስለነበርኩኝ ነው እና ልክ ስለሆንኩም ነው አሁን ያው ስንማለስ ከጎናችን የሆኑት እስከዛሬም ከጎን የነበሩ ከልጆች ጎን ነበሩ። እንደተለያየ ሰውና ተጋብቶ እንደተፋታ ሰው አይደለም ነበር ግንኙነታችን የባሌ ቤተሰቦች ጋር ብላለች። ከባሏም ጋር ያላት ግንኙነት ከልጆቹ አባት ጋር ማለት ነው። የቀድሞ ባለቤት የነበረ የምትለው አሁን ግን የቀድሞ ባለቤት ማለት ቀርቶ የልጆች አባት ነበር የምትለው። ከዚህ በኋላ ልልም ብላለች። እኔ የሚገርማቸው ነገር ቪዲዮውን ጨርሼ ነው ያየሁት ከመጓጓት የተነሳ ማለት ነው። እና በጣም ነው ደስ ያለኝ፣ ደስ ብሎኛል። የልጅ ሚዜ ማለት ነው የልጅ ሚዜ ልጆቻቸው ደርሰውላቸው የልጅ ሚዜ ደስ ይላል። ወላሂ በጣም እኔ ደስ ነው ያለኝ። እኔ አንድ ሰው ልጅ ደስ ሲለው ደስ እንደሚለው ሰው ማለት ነው። እኔ የሰው ልጅ ደስ ሲለው ደስ ይለኛል። የሰው ልጅ ሲያገኝ ደስ ይለኛል። የሰው ልጅ ደስተኛ ሲሆን ደስ ይለኛል። በቃ ይሄ ማይኔቸር ይሄ ተፈጥሮዬ ነው እና በጣም ደስ ብሎኛል። እውነት ለመናገር እንባዬ የተናነቀኝ ነው ያየሁት የእነሱን ቪዲዮ ማለት ነው። በጣም በተለይ ፕሮፌሰር ያሳዝነኝ ነበር። እኔ በጣም ነበር የሚያሳዝነኝ ማለት ነው። በቃ ምን አለ ይቅር ብትለው እላለሁኝና ምን አለ ይቅር ብትለው እነዚህ ልጆች እያሉ በቃ ምን አለ ይቅር ብትለው ብዬ በጣም ውስጤ እውነት እንደው አሁን ላይ ያራኩበት ሰዓት አለ። ግን ይሄንን በማየት እኔ በጣም ደስተኛ ነኝ። ልጆቹም ደስ ብሏቸዋል። የልጅ ሚዜ እንግዲህ
አጃቢዎቻቸው ልጆቻቸውና የባሏ ቤተሰቦች ማለት ነው የልጆቹ አጎትና ክስቶች ናቸው። በጣም ደስ የሚል ነው እውነት ለመናገር። አርቲስት ገነት ንጋቱ አስተዋይ ነች፣ አስተዋይ ሴት ነች። በጣም አስተዋይ ነች፣ ደግ ነች፣ እውነት ደግ ነች፣ ጥሩ ነች እና በጣም ጥሩ ሴት ነች። ጥሩም ስለሆነች ነው በቃ የልጅ ተጣልተዋል ማለት ተለያይተዋል እንጂ ለባሏ መጥፎ ነገር አታስብም። ልጆቿን አባታቸውን እንዳያዩ አከለከልም። አልፎም ተርፎም ከባሏ ቤተሰቦች ጋር ያላት ግንኙነት በቀላል አይደለም። ቀላል የሚባል ግንኙነት ጥብቅ ያለ በቃ እስከ መላቀስ። አሁን ደስታው እኮ እያስለቀሳቸው ነበረ፣ የእውነት ደስታው እያስለቀሳቸው ነበረ። እና ይሄን የሚያመለክተው የሷን ጥሩነት የሷን ደግነት ነው። ምርጥ እናት ነች፣ ደግሞ ምርጥ እናት ነች። ልጆቿን ጥሩ ደረጃ ያደረሰች እዚህ ያደረሰች ልጆቿን ማሻአላህ ተባረከ ረህማን። አላህ በረካ ያርግላት፣ አላህ ይጠብቅላት መላው ቤተሰቧን። እኔ በጣም ነው ደስ ያለኝ፣ እኔ በጣም ደስ ብሎኛል። ግን አንዳንድ ሰዎች እኔ ግርም የሚለኝ ነገር የሰው ደስታ የማያስደስታቸው እንደዚህ እኮ ነው እንደዛ ደርሶ እንደዚህ ተመልሶ እንደዚህ ብሎ በቃ ያ ረቢ ምንም በቃ ጥሩ ነገር የማይሆንለት የማይወድለት ሰው አለ። ሱብሃንአላህ። እና እኔ ምንም እንከን አይወጣላትም ብታወሩ ማለት ነው። እንደው በቃ ለሚዲያ ማዳመቂያ ነው እንጂ ምንም እንከን አይወጣላትም። ከ14 ዓመት በኋላ ልጆቿን ተንከባክባ የልጆቿን ቤተሰቦች የልጆቿን አጎቶች አክስቶች አክብራ ተዋዳ ተጠያይቃ እንዲህ የምታረግ ሴት የለችም። እውነት እንዲህ የምታረግ ሴት የለችም። እንደዚህ ባሏ ጋር ተለያይታ ግን የልጆቿ አክስትና የባሏ ቤተሰቦች ጋር እንዲህ እንባ የሚያራጭ ግንኙነት ያላት ሴት እኔ ትኖራለች ብዬ አላስብም። የለችም። ለኔ ሞዴሌ ናት፣ ለኔ የመጀመሪያዬ ናት እውነት። እና በጣም ደስ ብሎኛል። ባላችሁን የምፈቱ ሰዎች ሴቶች ማለት ነው። በእርግጥ ተደባድበን ከተለያየን አይደለም የባላችንን ቤተሰብ የሱንም አይን ለማየት ያንገሸግሻል፣ ያስጠላል። ተበዳድላችሁ ይቅር ለማለት ጥሩ ልብ ያስፈልጋል። ጥሩ ልብ ያለው ሰው እንደዛ የሚያደርገው ግን እንደው ከሷ ከአርቲስት ገነት ንጋቱ ያው እንግዲህ ፌሚኒስት ናት፣ ፌመስ ናት። ብዙ ልንማር ይገባል። ወንዶችም ሴቶችም ሚስታችሁን የምትፈቱ ወንዶች፣ ባላችሁን የምትፈቱ ሴቶች፣ ከባላችሁ ቤተሰቦች ጋር የማታቀራርቡ ሰዎች ማለት ነው። እንዴት ነው ትምህርት የምትወስዱት? መጀመሪያ ስትፋቱ ባለመበዳደል፣ መጀመሪያ ስትለያዩ ባለመበዳደል፣ በቃ ባለመጎዳዳት። አለመኖር ከተቻለ የማትኗኗሩ ከሆነ በሰላም መለያየት። ግን በሰላም ሳትለያይ ቀርተ ተደባድበህ አይኔን አጥፍተህልኝ ወይ ጥርሴን አርግፈህልኝ ነገ የኔን ቤተሰቦችና እኔን መልሰሽ እንደ ድሮ ተቀራረቢ ብትለኝ አልሰማህም። ገብቷችኋል? አልሰማም እንዴ ደብድቦኝ ወይም የሆነ ነገር አድርጎኝ በቃ ስር የሰደደ እንትን በደል በድሎኝ ነገ እኔ አልቀበልም። ምናልባት ይቺ ሴትዮ እኮ አርቲስት ገነት ከዛም በላይ ሰድቧት ሊሆን በድሏት ሊሆን ይችላል፣ አስቀይሟት ሊሆን ይችላል። እሷ ጥሩ ልብ ስላላት ነው ይቅር ያለችው ነው የምላችሁ። ጥሩ ሴት ስለሆነች ነው። የዘም ማሳያ ልጆቿን ጥሩ ቦታ አድርጋለች። የልጅ ሚዜ ማሻአላ ተባረከ ረህማን በባሏ ቤተሰቦች ጋር ያላት ግንኙነት በጣም አሪፍ ነው። እንባስ ከመራጨት ድረስ በዛ ላይ የልጆቹ አባት እንኳን በቃ እንደዚህ በተናገረ ቁጥር ስለሷ በጣም ነው እንትን የሚለው። አንድ ቀን መጥፎዋን አውርታ አያውቅም። በጣም ጥሩ ሴት ናት። ተለያይታው እንኳን ልጆቿን ሄደው እንዲጠይቁት እሷም አልተለየችም፣ ከጎኑ ትሪት ታረገው ነበር እና በጣም ደስ ይላል። ደስ ብሎኛል። እናንተ ግን ሰው ሲዋደድና ሰው ሲገናኝ ሰው አንድ ላይ ሲሆን ሰው ሲደሰት የማያስደስታችሁ የሰላም ፎቢያ ያለባችሁ ሰዎች ውሃ ጠጡ። እሺ ውሃ ጠጡ።